ሰላም ጤና ይስጥልኝ። ዛሬ መልእክቴ ለትግራይ ህዝብ ኦር ለቲፒኤልኤፍ መልእክቴ ማስተላለፍ እፈልጋለሁ። አንድ ነገር የኦሮሞን ህዝብ በመግደልና በማሰር ወደ ኋላ የሚመለስ መስሎክ ዛሬ ቁጭ ብለህ ያስቀመጥካቸው ሩልና ግዲያውና እስሩን ቁሜ መልሱን የምታጣቀን እየደረሰ ነው። አንድ ነገር ልንገር፣ አሁን በበዛ ወደ ሺዎች ገዳማ አልደረሱም። እስከ 10 ሚሊዮን ኦሮሞ ህዝብ ቢያልቅ የቀሩት ነፃነቱ ይወጣል እንጂ ከእንግዲህ ኦሮሞ ህዝብ ወደ ኋላ ተመልሶ ካንተ ስር የምትተዳደር እንዳይመስል። ውርድ ከራስ መጨረሻክ ምን እንደምትሆን በቅርብ ጊዜ ታገኛለህ። መሳራውንም ምኑንም ሀገሩንም ለህዝብ መገንባት ከሆነ ከጃፓን በላይ የሆነ የለም። በአንድ ቀን ጃፓን በጎርፍ ነው ያጥለቀለቀ። ያ ደግሞ በሰው መዓል አንተንም ቀኑ ይመጣልሃል። ሆኖም ግን አንድ ነገር የመጨረሻ የምታውቀው ኦፒዲዮንም ፖሊሱም ፌደራሉም ሚሊሻውም ህዝቡ እያደረ እየቆሰቀስክ የህዝቡን የዘሩን ያጎቱን ያክስቱን ልጅ እየገደልክ ነገ እስከ መጨረሻ ካንተ ጋር የሚሆን ይመስልልሃል? መስሎ ከሆነ ተሳስተሃል። ለሆድ ነው። ሆድ ደግሞ እስከመቼም ሰው ልጅ አትገዛም። ጊዜው ደርሷል። እቺ ውሻ በለኝ የኦሮሞ ህዝብ ታጣቂው ምኑ ቅርብ ጊዜ ወደ አንተ የሚዞርበት ጊዜ ደርሷል ብላኝ። ለምስኪኑ ለአንተ ህዝብ ራሱ አዝናለሁ። ከነቁምህ የምትቃጠል እንዲ ብረት አንተ ስጋ ውስጥ አስገብተን እሳት ላይ የምናነደው ቀን ይመጣል። ለቲፒኤልኤፍ ህዝብ ለትግራይ ህዝብ አዝንልሃለሁ። እኛ በብዛት እግዚአብሔር ሲፈጥረን በብዛት ፈጥሮናል። ብናልቅ የሆነች እንቀራለን። 7 ሚሊዮን ነው 4 ሚሊዮን የማትሞላ 10 ሚሊዮን እስክንሞት እስክናልቅ እንቀጥላለን። ይሄን ብታውቅና አርፈ ብትቀመጥ ይሻልሃል። ምስኪኑ ዜጋ አንተን እያበላ አርሶም ሆነ ነግዶም ሆነ ግብርም ከፍሎም ሆነ በተለያየ መንገድ ኢትዮጵያን የሚያሳድግ ኢትዮጵያን ጀርባ አጥንት በጀርባችን ላይ አዝለን ዛሬ ለውርደት በቃን። ከእንግዲህ ግን የተወለደ ህፃን እየሰማ የሚያድግ ካንተ ጋር መልሰን ኤቨር ካንተ ጋር የምንኖር እንዳይመስልክ። መልእክቴ ለኦሮሚያ ህዝብ የሚያስተላልፈው ዛሬ በብር ለሆድም ብለህ እንደምትኖር አውቃለሁ። የገሰኞ ገበያ ሰዎች፣ የቤጊ ልጆች፣ የኮበር ልጆች ባንዲራ የኦነግን ስንስል ገና አንደኛ ክፍል ስንጀምር በቅጠል በሀበባ ነው የኦነግ ባንዲራ የምንስለው የኦሮሞን ባንዲራ የምንስለው። ዛሬ ያ ባንዲራ የያዙ ልጆቻችን እየተገደሉ ነው። ያዛ ባንዲራ የያዙ የኦሮሞን ባንዲራ የያዙ እየተገደሉ ነው። ይሰማችሁ። በተለይ የቤጊ ከተማ አስተዳደሩ ተኬ ኢማሙ የኮበሩ አብደላ ጉሉማ የሰኞ ገበያው እንደዚህ እንተዋወቃለን። በመጀመሪያ ሲል መሳል ስንጀምር የኦነግን ባንዲራ ላይ ነው እጃችን የምንፈታ። ቀይ እስክሪብቶ ስላለን ፍላወር ከጫካ ይዘን አምጥተን ቢጫውን ለመጻፍ እሱ ነው። ይወቁ። ራሳችሁን መልሳችሁ ጠይቁ። የኦሮሞ ህዝብ አትተኛ። ልጆች ብቻ አይሞት፣ ህፃን ብቻ አይሞት። እናቶችም ተነሱ። ጋብም የለበሰ ነጠላም የለበሰ ሴትም ይሙት። ተነሱት። እኮ የዘር ማጥፊያ ነው። ብልታችሁ እየተቆረጠ ነው እስር ቤት ያሉት። በሜዳ ላይ ያለቁ ኦሮሞ ህዝብ ነው። ይሰማችሁ። ነገ ከማን ጋር ልትቆም ነው? ኦፒዲዮም ሆነ ማንም ከማን ጋር ልትቆም ነው? ኧረ እባካችሁ ተነሱት። እኮ መጨረሻ ዘመን ሆኗል።